ያገባው ቃል ኪዳን ታውቃለህ? ቃል ኪዳን ወደ ዋናው ስንመጣ እሺ ይክበር እግዚአብሔር። በብዙ ትንቢት ነበር የተወለደውና ቃል ኪዳን ብዬ ከሰየምኩ በኋላ ስሙን ቀየርኩትና ይክበር አብ የኔ ስም በላይ ነበርና ይክበር አብ በላይ አልኩት። በላይ በቀለ በኢየሱስ ለጌታ ለኢየሱስ ክብር ይሁን። ሃሌሉያ። እግዚአብሔር እንዲህ አለ፣ ልጅ ይክበር ታላቅ አገልጋይ ይሆናል። ኢትዮጵያ ውስጥም ኢትዮጵያ ውጭም ለነጮችም ለጥቁሮችም መድኃኒት ይሆናል። አሜን። እንዲህ አሁን ያየው እግዚአብሔር ትልቅ የእግዚአብሔር ኃይል በሱ ላይ ሲሆን አለ። እግዚአብሔር እንዲህ አለኝ፣ ከዚህ በኋላ አሁን መንፈስ ዓለም ላይ ከ7 ዓመት ጀምሮ ትንቢት መናገር ይጀምራል፣ መገለጥ ማየት ይጀምራል። የተለያየ መንፈሳዊ ዓለም ላይ ገብቶ ናገም የሆነውን ቀጣማ የሆነውን በኢትዮጵያ ላይ የሆነውን በዓለም ላይ የሆነውን የሚያገለግል የእግዚአብሔር አብ ይሆናል። ኢየሱስ ያድናል። ይሄ ልጅ በዚህ ሰዓት አሜን ስንት ዓመት ነው ብትል 4 ዓመት ከ1 ወር ኢየሱስ 23 ቀን 4 ዓመት ከ1 ወር 23 ቀን ነው። አይ አሁን እየመሰከርኩልኝ ለሚያገለግለውም ለሚገለገለውም ህዝብ የእግዚአብሔር ድምጽ ስለሆነ እሺ ጥር 13 ላይ ነው የተወለደው። ከጥር 13 ቀን ወደዚህ ያለው ስንት ነው? አሽ ጥር 13 ወደዚህ ያለው ስንት ቀን ይሆናል? ዛሬ ስንተኛ ቀን ላይ ነው ያለው? 5 ትክክል ነው። ቀን ስንት ትክክል ነው? 4 ዓመት ነው። ከ4 ዓመት ጥር ከ13 ጀምሮ ወደዚህ ያለውን ቀን መቁጠር ብቻ ነው። ትክክል 13 አይደለም 12 ነው። 12 ነው። 12 ኢየሱስ ውጨት ይሁን ጌታ ይሁን ጌታ ኢየሱስ አሜን። ካላንደር ስንት ነው በዚህ ሰዓት? ዛሬ ምን ስንት ወር ነው? መጋቢት 5 ነው። መልዕክቱ ግልጽ ነው ለአንተ? በትክክል እኔ በቀን 12 ነው የተወለደው? አዎ በቀን 12 ነው የምናከብረው፣ ልደቱን የምናከብረው ማለት ነው። በስንት ዓመተ ምህረት ነው የተወለደው ይሄ ልጅ? 2014 ጥር 12 ደምሩ እስቲ 4 ዓመት 1 ወር ከ23 ቀን ልክ ነው።